የሐሳብ ጓዛችንን ሸክፈን ከዓለም ድብቅ ወደ ሆነችው ወደ ኤዥያዋ ሀገር እንብረር። ብዙ የማይወራላት ያልተዘመረላት ወርቃማዋ ሀገር ብሩናይ። ከዜጎቿ ፍጹም ግብር ማትቀበል ይልቁንም የምትከፍል በየወሩ አስቤዛ የምትሰፍር መኖሪያ ቤታቸውንም ራሷ ሰርታ የምታስረክብ ሞልቶ የፈሰሰላት ንጉሷም ጭምር የሽንት ቤት ሶፍታቸውም ጭምር በወርቅ እስከ መንከር ሙሉ ለሙሉ በወርቅ የተለበጡ 400 በላይ መኪኖች ያሏቸው ሙሉ ቤተ መንግስታቸውንም በወርቅ እስከ መገንባት የደረሰች የዓለማችን ቁጥር 1 ሀብታም የእግር ኳስ ተጫዋች ማን ነው ብለን ብንጠይቃችሁ ኔይማር ወይንም ክርስቲያኖ አሊያም ሊዮኔል ሜሲ ልትሉ ትችላላችሁ። ነገር ግን ፍጹም ስህተት ነው። የዚሁ የብሩናይ የንጉስ ቤተሰብ ልጅ የሆነው የ20 ቢሊዮን ዶላር ባለቤቱ ፋይክ ቦልኪያ ነው። አረምኑ ተወርቶ የተባለላት ሞልቶ የፈሰሰላት የተትረፈረፈላት ዓለምን ሙሉ ስላስደነቀችው ኤዥያዊቷ ሀገር አብረን ወቻው ጉድ እያልን እንጎብኛት። ለዚህም እንደ ስሙ ምርጥ ለሆነው የኢትዮ ምርጥ ቻናላችን አዲስ ከሆኑ ሰብስክራይብ እና ከወዲሁም ላይክ እያደረጉ ሐሳብ አስተያየቶትን በኮመንት መስጫው ላይ እያስቀመጡልን እስከ ፕሮግራማችን መጨረሻ አብረውን ይቆዩ። የኤሽያ ክፍለ አህጉር የሆነችው ብሩናይ 5765 ኪሎ ሜትር ስኩዌር የቆዳ ስፋት ሲኖራት 8.6% የሚሆነው የአገሪቱ ክፍልም በውሃ የተሸፈነ ነው። አገሪቱም መልካም ዕድል የገጠማቸው ለጥሩ ኑሯቸውም እዚህ ተፈጠሩ ያላቸው 462721 ያክል ነዋሪዎች ያላት ብሩናይ ዋና ከተማዋም ባንዳር ሲርባንጓን ይባላል። የፕላኔታችን አምስተኛዋ ሀብታም ሀገር መሆኗን መረጃዎችም ይመሰክሩላታል። የአውሮፓም የዲሞክራሲ ንዝናዜም የአሜሪካም የዲሞክራሲ መጠዝጠዝም ፈጽሞ አይደርስባትም። እነሆም አሁንም ድረስ በዘውዳዊና በንጉሳዊ አገዛዝ የምትተዳደር ሀገርም ናት ብሩናይ። የዜጎቿም 81% የእስልምና እምነት ተከታዮችም ናቸው። ሙሉ ለሙሉም ከዕዳ ነፃ የሆነችው ሀገር ብሩናይ የስሟ ትርጓሜም ሰላም መገኛ እንደማለትም ነው። ብሔራዊ ቋንቋቸውም ማላይ ይሰኛል። ሱልጣን ሀጂ ኡመር አሊም በ1951 እንደ አውሮፓውያን አቆጣጠር ብሩናይ ከእንግሊዝ ቀኝ ግዛት ነፃ ስትወጣ የብሩናይ የመጀመሪያውም ንጉስ ሆኑ። የአገሪቱ ህዝብም ዘመናዊያን ብሩናይ የገነቡ ብሎ ያወድሳቸዋል። የኚህ ንጉስ ልጅም ሱልጣን ሐሰን አልቡካም የግል መምህር ተቀጥሮላቸው በንጉሳዊ ስርዓት በቅምጥል ያደጉ ሲሆን እንደ አውሮፓውያን አቆጣጠር በ1967 በእንግሊዝ ሀገር በጦር መኮንነትም ተመርቀዋል። በዚህም አላበቁም። በእንግሊዝ ሀገር ትምህርታቸውን ለመቀጠል እያሰቡ በነበረበት ወቅት ወደ ሀገር ቶሎ ድረስ የሚል መልእክት ከአባታቸው ደረሳቸው። በጥሪው መሰረትም ወደ ብሩናይ ተመልሰውም ያልጠበቁትና ያላሰቡትን ዘውድ ተደፋላቸው። የአባታቸውንም የንግስና ወንበር ወራሽ ሆኑም፣ ነገሱ። ይህ ሁሉ ሲሆንና በትረ ስልጣኑን ሲጨብጡ የ21 ዓመት ጎረምሳ ነበሩ። አዲሱ ወጣት ንጉስም አባቱ በወጣትነት እያለ የተሾመው ስልጣን ሐሰን አልቡካን ከንግስናው በኋላ ግን ልጅና አባት ሊስማሙ አልቻሉም። አባት ከኋላ ሆነውም ይህ ነገር ልክ አይደለም፣ በዚህ መንገድ ነው አገሪቱን መምራት ያለብህ ሲሉት፣ ልጅ ደግሞ አሻፈረኝ፣ አንዴ ንግስናውን አስረክበኛል፣ ባሻኝ ብመራው ምን አለ እስኪ ተወኝ ሲሉም የመለሱላቸው ሲሆን በቅድሚያም በድንገተኛ ሰርፕራይዝ የተሾመውና መልካም የተባሉት አባት ነገር የቤተ መንግስቱ ጭቅጭቅ ከአጥሩ ወጥቶም የአገሪቱ ሚዲያዎች ጆሮ ደረሰ። ከፍተኛ የሚዲያን ሽፋን ተሰጥቶት ህዝቡም ጉድ ተሰኝቶም ነበር። በመጨረሻም ታዲያ አባት ተሸንፈው ልጅ አገሪቱን እንዲመራ እድሉን አግኝቶ አንዴ ያስረከቧትን አገር አስረክቧልና ይብቃዎት የሚል ጣልቃ ከመግባት ዞር ያሉት አባት በልጃቸው የስልጣን ዘመን ጥረት ታዲያ ይኸው አሁን ላለችበት ደረጃ በቅታለች። ብሩናይ እቺ የዓለማችን አምስተኛ ሀብታም ሀገር ዋነኛዋ ገቢ ምንጯ ነዳጅ ነው። በቀን 167,000 በርሜል ነዳጅ የምታመርቷ ብሩናይ 25.3 ሚሊዮን ኪዩቢክ ሜትር ጋዝን በዓመት ታወጣለች። የዚህም የተፈጥሮ ሀብቶችም የሚያስገቡላት ገቢዎች ዋነኛው ተጠቃሚ ንጉሱና የንጉሱ ቤተሰቦችም ናቸው። ንጉስ ሱልጣን ሐሰን አልቡካም በ21 ዓመታቸው ስልጣን የያዙባት ሀገር እስካሁን ድረስ ያለማንም ተቀናቃኝ ላለፉት 50 ዓመታት ነግሰውባታል፣ መርተዋታልም።
ከኔ በላይ ለብሩናይ ያሉ የሚመስሉት የሁሉ አዛዥ የሆኑት እኚህ መሪ ፎርብስ መጽሔትም 50 ቢሊዮን የአሜሪካ ዶላር በላይ ሀብት እንዳላቸውም ዘግቦ ዓለማችን ከበርቴዎች ከሆኑ የሀገር መሪዎች ውስጥም በሁለተኛ ደረጃ ላይ ከዚህ ቀድሞ አስፍሯቸውም ነበር። በአንድም ሴኮንድ ውስጥም $100 ያገኛሉ ብሎም ዘግቦም ነበር። ንብረታቸውም ከኤስያ እስከ አውስትራሊያ ከአሜሪካም እስከ ኢሮፕ የደረሰም ነው። ቤተ መንግስታቸውም ከዓለም ቤተ መንግስት ሁሉ በስፋትም ሆነ በውድነት በቅንጡነትም እኔ ነኝ ያለም ነው። ግዙፍ ስፋትን ይዞ ተንጣሎም ያረፈው ቤተ መንግስታቸው በውስጡም 1788 ክፍሎችንም ዋጥ አርጎ ይዟል። ከነዛም መካከል 257ቱ መታጠቢያ ክፍሎች ሲሆኑ 5 ግዙፍ የመዋኛ ገንዳዎችም አሉትም። ግቢውም 800 መኪኖችን አንደላቆ የሚያቆም ስፍራ ያለውም ሲሆን ቤተ መንግስቱም 5 ዋና ዋና በሮችም አሉት። ቤተ መንግስቱም ሙሉ በሙሉ በወርቅ ያጌጠም ነው። መጸዳጃ ቤቱም ሆነ መታጠቢያው ቤቶች በወርቅ የተሰሩም ናቸው። የመታጠቢያ ቤቱም ብሩሽ በወርቅ የተሰራም ነው። በመጸዳጃ ቤቱም የሚገኙ ሶፍቶችም ጭምር በወርቅ የተለበጡም ናቸው። ሱልጣን ሐሰን አልቡካም ለመኪና እጅግ የተለየ ፍቅር አላቸው። ሲገዙም ውድ የተባሉና ቅንጡ መኪኖችን ነው የሚገዙት። እስካሁንም ድረስ $5 ቢሊዮን ግምት ያላቸው 7000 መኪኖችም በእጃቸው ላይ ይገኛሉ። 604 በትዕዛዝ የሚሰሩ ሙሉ ለሙሉ በወርቅ የተገነቡ ሮያል ስታይል የሆኑ መኪኖችም አሏቸው። ከ574 በላይ መርሰዲስ ቤንዝ፣ ከ209 በላይ BMW፣ ከ382 በላይ ቤንትሊ፣ 452 ፌራሪ፣ 229 ጃጓር፣ 21 ላምበርጊኒ እና 11 አስተን ማርቲን የተሰኙ ውድና ቅንጡ መኪኖችም አሏቸው። 17 የሚሆኑ የግል አይሮፕላኖችን ባለቤትም ናቸው። የዓለማችን ውድ አይሮፕላን የሆነውም ቦይንግ 747 የግላቸውም አድርገውታል። አይሮፕላኑ ወይም 747 ውስጡ ሙሉ በሙሉ በወርቅ ያሸበረቀና የተለበጠም ነው። ሌላኛው አጃይብ የሚያስብለው ጉድ ደግሞ እዚህ ጋር ነው። አይሮፕላኑ ተገዝቶ የአይሮፕላን የውስጡም ክፍል በወርቅና በአልማዝ ለማሸብረቅ ለማንቆጥቆጥም የወጣው ወጪ አይሮፕላኑ ለመግዛት ከወጣው ገንዘብ በላይ ሆኖ በርካቶችን አነጋግሮም ነበር። የአይሮፕላኑ አብራሪም ማን ነው ብላችሁ አትጠይቁ። ምክንያቱም ራሳቸው ንጉሥ ሱልጣን ሐሰን አልቡካሽ ናቸው አይሮፕላኑን የሚዘውሩት። በ12 የተለያዩ ሀገራቶች ውስጥም 150 ያህል ቤቶች ሲኖሯቸው በውጭው ሀገር ያላቸው ቤቶች ስፋትም ከሚኖሩበት ከሚያስተዳድሯትም ሀገር ይበልጣል ይባልላቸዋል። ሌላው አጃይብ የሚያሰኘው ጉድ ደግሞ ይህ ነው። ለንጉሱ ለ50 ዓመት በዓላቸውን ለማክበር ስቴዲየም ተገንብቶላቸውም ነበር። ልብ በሉ፣ ለስፖርታዊ ክንውን አይደለም ያልኳችሁ። የንጉሱን በዓል ለማክበር ግዙፍ ስታዲየም የተሰራ ሲሆን በወቅቱም አለ የተባለ ዝነኛ ሙዚቀኛ እንዲገኝም አድርገው እንደነበር እናም በዛኑ ቀንም በማይክል ጃክሰን የተቀነቀነላቸውም ሲሆን ለዛም የልደታቸው ኮንሰርት ብቻ $17 ሚሊዮን ከፍለዋል። የጎልፍ አድናቂ የሆኑት ንጉሱም ጎልፍ ጨዋታ ለሚያስተምራቸው መምህራቸው $2 ሚሊዮን ይከፍሉታል። ሱልጣን ሐሰን አልቡካም 3 ሚስቶችን በተለያየ ጊዜ አግብተው 12 ልጆችን አፍርተዋል። ምናልባትም ይህ የንጉሱ ታሪክ ሲወራም አውሮፓውያንም አሜሪካውያንም ሌላው የዓለማችንም ዜጎችም ጭምር ነው የሚደነግጡት። ንጉሱ እንዲህ የሚንቀባረሩት ህዝቡን እንዴት እየጨቆኑና እያስራቡ ነው የሚል አይጠፋም። ነገር ግን ንጉሱ እንዲህ የዋዛ አይደሉም። ለራሳቸው ከሚያስቡትም በላይ ለሀገሬው ሰው እንደሚያስቡ ነው የብሩናይ ህዝብ የሚናገረው። የዚያ ሀገር ሰው ከሆናችሁ ፈጽሞ ራብ አያውቃችሁም። ድሎት ምርጫው ነው። ረሃብ፣ ችግር፣ ስቃይ የሚባለው ነገር ለብሩናይ ዜጎች ዝናውን ይሰሙት እንደሆነ እንጂ ቀርቧቸው በፍጹም አያውቅም። እንደ ጤፍ ሁሉ ለነሱ ቀለባቸው የሆነው ሩዝ በገፍ ይታደላል። ታዲያ ሲታደል ለሁሉም ይደርሳል። እናም መጋፋትም መስገብገብም የሚባል ነገር ፈጽሞ የለም። በየቤቱ በየልኩ ይደርሳል፣ ሞልቶም ይትረፈረፋል። የትምህርት ነገርማ በብሩናይ የሚወራ አይደለም። በሀገሪቱ አንድ ሰው መማር ከፈለገ ክብር የሚገባው ተስፋውም የሚያስቀና ሰው እንደሆነ ይታመናል። እናም በሚገባ ተምሮ እስኪያጠናቅቅ አንዳች እንኳ ክፈል ተብሎ አይጠየቅም። ሳትጨነቅ አንተ ብቻ ትምህርት ላይ አተኩር፣ የወጪው ነገር አያሳስብ ይባላል። ሌሎችም ጥቅማ ጥቅሞችን ከመንግስት በብዛት ይቸረዋል። ቤትም ለመስራት አስባችሁ የቤት ሰሪው ነገር አስጨንቋችሁ ሊሆን ይችላል። ይህም ግን በብሩናይ ተረት ተረት ነው። ቤት ለመስራት ማሰብ እንጂ ማመልከቻውን ጽፋችሁ ማስገባት ብቻ ነው የሚጠበቅባችሁ። ዋናው ነገር የአገሪቱ ዜጎች ከሆናችሁም ይበቃል።
ቤት ለመገንባት ቤታችሁም ለመስራት ከመንግስት የገንዘብ እርዳታ ይደረግላችኋል፣ ትበረታታላችሁም። አስቡት፣ ሰርታችሁ ከምታገኙት የጤናም ይሁን የትምህርት በጭራሽ የቀለበም ወጪ ሳይኖርባችሁ ቤት ለስራ ስትሉ ደግሞ አጋዥ ሲኖራችሁ ይህ ከእድልም በላይ እድል ነው። የብሩናይ ንጉስ ብዙ አነጋጋሪ ያደረጋቸውም በርካታ ነገስታት ለራሳቸው በርካታ ብርና ሀብትን ሲያካብቱ የገዛ ዜጎቻቸውንም እስከ መርሳት ዜጎቻቸውንም ላይ እስከ መጨከንም ይደርሳሉ። ለዛም ምስክር ከቅርብ እስከ ሩቅ የሰማናቸው ብዙ ታሪኮች አሉና። ነገር ግን ይህ በብሩናይ ምድር ታሪክ ነው። ከተራ ዜጋ እስከ ላይ ንጉሱ በህብረት የሚንፈላሰሱበት አገር ነው፣ ምንም እንኳ እንደ ደረጃው ቢለያይም። ታዲያ በብሩናይ ምድር ህይወት እንዲህ ትቀጥላለች። ምዕራቢያንም ሆነ በአሜሪካ ነዳጇን ይፈልጋሉና ሀገሪቷን አይነኩም፣ ይጠብቋታል። እንዲያውም በክብር ከሩቁ ብሩናይ እንዴት ነሽ የሞልቃቂቶቹ የደልቃቂቶቹ አገር ይሏታል። እሷም በኩራት ወርቅ ላይ ተንፈላሳ ለሽ ብላ ታድራለች። እንዲህ ነው ሲኖር ትከበራለ። ብዙ ያልተወራላት ብሩናይ ይህቺን ትመስላለች። ስለ ብሩናይ ከሰማችሁት በኋላ ያነበባችሁትም እና ከዚህ ቀድሞም ስለ አገሪቱ ታሪክ የምታቁም ስለዚች ቀበጥ አገር የተሰማችሁን ኮመንት ላይ እንድታሰፍሩ እየጠየቅኩ እስከ ፕሮግራማችን መጨረሻ አብረውን ስለቆዩ እናመሰግናለን።